ምትበላውን አግኝተ የምትይዝበትን ማጣት ምን ይሉት ቅጣት ስንል እንጠይቃለን። ለህይወታችን አስፈላጊው ምግብ ወይስ መያዣው የሚል ሙግት እናቀርባለን። ያለ መፍትሄ ለቅጣት ህግ ማውጣት ምን ይሉታል የሚል ጥያቄ እናስከትላለን። በዛሬው ቪዲዮ በፌስታል መከልከል ምክንያት ያጣሁት የፍቅር ታሪኬንም ታጣጥማላችሁ። ሰላም ውድ የዩቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም በጣም ቆንጆ በሆነ ወቅታዊ ጉዳይ ተገናኝተናል። የፌስታል መከልከል ህይወታችሁን በምን ያህል ጎድቶታል? አባቶቻችን እንደሚሉት ያልተነካ ግልግል ያውቃል እንደሚሉት ፌስታል ከተከለከለ ረጅም ጊዜ ቢሆነውም እኔ ግን የፌስታል መከልከል ብዙም ህይወቴ ላይ ያን ያህል ልዩነት ፈጥሮብኝ አያውቅም ነበር እስከ ዛሬ ድረስ። ዛሬ ግን ደረሰብኝ፣ ተነካው፣ እሱንም ላወራ መጣው። አብራችሁኝ እስከ መጨረሻው ከቆያችሁ በፌስታል መከልከል ምክንያት ስላጣሁት የፍቅር ታሪኬ ቆንጆ አድርጌ ያጫውታችኋለሁ። ሰብስክራይብ ያደረጋችሁ አብራችሁኝ ቆዩ። ለብዙ ጊዜያት ወይም ለብዙ ዓመታት በቤተሰቦቼ በተለይም በእናቴ ዘንድ የኔ ትዳር አለመያዝ አብዝቶ ያስጨንቃታል። ከልጅነቴ ጀምሮ ትምህርት ስል ትምህርቴን ስጨርስ ደግሞ ስራ ሳሯርጥ ገንዘብ ሳገኝ ነው የኖርኩት። ሴቶችን በብዙ አጋጣሚዎች የማግኘት እድሉ ቢኖረኝም ከወንድምነትና ከእህትነት በዘለለ ለፍቅር መመኘትም ማሰብም አላውቅበትም ነበር። ሚስጥር ስለሆነ ለማንም እንዳትናገሩ፣ እስካሁን ድረስ ድንግል ነኝ። ይሄ ሁኔታ አሁን ያለሁበት ስራ፣ የኑሮ ጥሩ ደረጃ፣ ትዳር እንዲይዝ ምኞት ስለሰጠኝ በዙሪያ የማውቃቸው ሰዎችም ስላገቡ አንድ ሁለት የዴት ሙከራዎችን ማድረግ ከጀመርኩ ትንሽ ሰንበትበት ብያለሁ። በዚህ መሃል ነበር አንድ ለኔ የምትስማማ ሴት በጓደኛ አማካኝነት በቃ ላንተ የምትሆን ቀሽት ሴት ነው ያገኘውልህ፣ ምንም እንደዛ ማለት አያስፈልግም፣ ዝም ብለህ አውራት ብሎ ስልኳን ከሰጠኝ በኋላ ማውራት የጀመርነው። ቅድስት ትባላለች። ከኔ እሳቢዋ ይገጥማል። ፈርሃ እግዚአብሔር አላት፣ ለሰዎች ክብር አላት። እሷም በህይወቷ ብዙ ነገር እየሞከረች ያለች ብዙ ያልተሳካላት ናት። ለቤተሰቧ ማሳለፍ ትፈልጋለች። በተገቢው መንገድ አልደረሰችላቸውም። እሱ ከሚያስጨንቃት በስተቀር ግን እጅግ በጣም ተወዳጅና ጥሩ ሴት ናት። ባወራን ቁጥር ለቤተሰቧ ያላት ፍቅርና ክብር ለነሱ ለመድረስ የምታደርገው ጥረት ይበልጥ እንደወዳት እያደረገኝ መጣ። ቆንጆ ስሜቶች ስለሷ እየተሰሙኝ መጡ። ዋይኖት ለምን አንገናኝም ብዬ አንድ ቀን የምሳ ቀጠሮዋ ሲያስኳት መጣች። ቆንጆ ምሳ በላን። ስርዓት አላት። ከዚህ በፊት ሆቴል ላይ የመሄድ በጥሩ ቦታ የመጋበዝ ልምዱ ባይኖራትም ግን ከውስጥ የመነጨ ማስመሰል የሌለበት ቆንጆ ስርዓት እንዳላት አስተዋልኩኝ። ራት በላን በስርዓት ደስ በሚል ፈገግታ። ብዙም ተገላልጣ ልታማለለኝ ሙከራ አታረግም። ራሷን ሆና ትኖር ነበር። ይሄ በጣም አስደሰተኝ፣ በጣም ሳበኝ። ከዛም የምግብ ጨዋታው አልቆ መጠጥ እንጠጣ የሚል ሀሳብ አቀረብኩላት። አልተስማማችም። ገረመኝ። እንዴት ለፍቅር እንደማስባት አውቃ ለትዳር እንደማስብ ተነግሯት እንዴት እኔ የምላትን እምቢ ማለት መረጠች? ኢኮኖሚካሊ ከሷ የተሻልኩ ነኝ። በዚህ ሰዓት አግባኝ ብትለኝ ላገባት የምችልበት አቅም ያለኝ ሰው እንደሆንኩ ታውቃለች። ግን ፍላጎቷን አልደበቀችም። አልፈልግም ካልኩ አልፈልግም ነው አለች። ኦኬ ይሁን ብዬ እኔም ብዙ አልኮልም ወድ ሰው ስላልነበርኩ ማኪያቶ ወደ መጠጣት ተሸጋገርን። ማኪያቶ እየጠጣን ቆንጆ ቆይታ ካደረግን በኋላ የመሄጃ ሰዓቴ እየደረሰ ነው፣ ቤት ማዘር ስለምጠብቀኝ ብትሸኘኝ አለችኝ። አረ በደስታ ምን ችግር አለው ሸኝሻለሁ አልኳት። ከዛም ተያይዘን ወጣን። መሸት ብሏል። ፀሐይ ወደ መጥለቂያው አካባቢ ናት። ትንሽ ወክ እናድርግ አልኳት። ይሄ ከዚህ በፊት መጽሐፎች ላይ ያነበብናቸው በፊልሞች ያየናቸው ፍቅር የሚመስሉ ነገሮችን ማድረግ በጣም ፈልጌያለሁ። ወክ እናድርግ፣ ፀሐይዋ እየጠለቀች ስለሆነ ደስ ትላለች። ትንሽ ወክ እናድርግና ከዛ በኋላ ችግር የለውም ወደ ቤት እሸኝሻለሁ አልኳት።
ኦኬ ችግር የለውም አለችኝ። ግን ወክ የምናደርገው ክንዶች ላይ ተንተርሼ መጠቅለል ከቻልኩ ብቻ ነው አለችኝ። አረ በደስታ እንደውም መጽሐፍ ላይ እና ፊልም ላይ የማውቀውን ታሪክ ሙሉ አርግሽልኝ ብዬ ክንዴን ሰጠዋት። ክንዴ ላይ ተጠቀለለች። ቀስ እያለን ወክ ማድረግ ጀመርን። እጅግ በጣም ደስ አለኝ። በውስጥ የራሴ ረገምኩት። ይሄን ሁላ ጊዜ ነው እንደዚህ ደስ የሚልና ጣፋጭ ስሜት ያለውን ፍቅር የሚባለውን ነገር ሳልኖረው እዚህ የደረስኩት። አይ የማያውቁት ሀገር አይናፍቅም አሉ። ለካስ ፍቅር የሚባለው ነገር እስከ ዛሬ ሳይናፍቀኝ የቀረው ሳልቀምሰው ስለቆየሁ ነው። እጅግ በጣም ደስ የሚል ስሜት ነበረው። ወኩን እያደረግን በመሃል ስልኳ ጠራ። እናቷ ነበረች የደወለችላት። የሆነ ነገር ተባብለው ካወሩ በኋላ ስልኩን ዘጋችው። ፊቷ ቅጭም አለ። ምን ነው የኔ ውድ አልኳት። አይ ምንም እናቴ ናት የደወለችው አለች። ኦ መሸሽ ብለው ተቆጡሽ እንዴ? አይ እንደዛ ሳይሆን ሽንኩርት ገዝተሽ ነይ ቤት የለም የሚል መልእክት ነበር የላከችልኝ አለች። ታዲያ ምን ችግር አለ እንገዛላችኋለን አልኳት። ኦኬ እሺ አለችኝ። ከዛ የት እንግዛ ብዬ ሳስብ ቀኑ እሁድ መሆኑ ትዝ አለኝ። እንደውም እዚህ ሰንዴይ ማርኬት ስለሚኖር እዛ ሄደን እንገዛለን ብያት እንኳን ደኩ ነው አትክልቶችን ከሚሸጡ የእሁድ ገበያ ባለሙያዎች ጋር ሄድኩ። እዚህ ጋር ነው ታዲያ ትልቁ ችግር የተፈጠረው። ሽንኩርት አለ ወንድሜ? አለ። ስንት ነው? 30 ብር። ኦኬ ስንት ኪሎ ነው አምጪ የተባልሽው? አይ 1 ኪሎ ነው አምጪ አለችኝ። ኦኬ በቃ 2 ኪሎ አድርገው። እሺ እቃ ይዛችኋል አለ። አይ አልያዝንም በፌስታል አድርገው ምናምን አልኩት። ፌስታልማ ተከለከለ። ግን አለኝ ሸራባግ ግን 40 ብር ነው። ዋት 40 ብር ነው? ወንድሜ ምን ሆናል? ሽንኩርቱን እኮ 30 ብር ነው ያልከኝ። አባቴ ከገዛ ግዛ ካልሆነ ተው በቃ ቦታ ለሌላ ሰው ለቃ። 40 ብር ነው 40 ብር ነው እንደኛም በውድ ነው የምናመጣው ምን አድርጎ ነው የምትለናል? የ40 ብሩ ጉዳይ ሳይሆን የሚበላው ነገር ከመያዣው ዋጋው ማነሱ፣ የመያዣው ዋጋ ከሚበላው ነገር መብለጡ ውስጤን አንተከተከው። 100 ብር ለኔ መክፈል በጣም ቀላል ነው፣ ግን በቃ ዝም ብዬ ማለፍ አልፈለኩም። እንዴት ነው የምታስበው ሰውዬ? ሽንኩርቱን እኮ 30 ብር ብለኝ 30 ብር የሚሸጥ ሽንኩርት እንዴት ነው በ40 ብር ፌስታል ያዘው የምትለኝ? ሰውዬ ምንድነው ችግር? አባቴ ዞር ትላለህ ወይ ዞር አትልም? በቃ አልሸጥልም አልፈልግም። 40 ብር ነው በቃ እኛም በውድ ነው የምንገዛው ምን አድርጉ ነው የምትለን? እኛም እኮ በነፃ በፌስታል እንደፊቱ ብንሰጥ ደስ ይለናል፣ ግን ህግ ወጥቷል ተከልክለናል። ስለዚህ ይሄንን በ40 ብር ነው ይሸጡልን፣ እኔም በ40 ብር ነው የምሸጥልህ ምን አድርግ ነው የምትለኝ? ይሄው እኔ ያመረጥኩትን ወይም እኔ የምሸጠውን ሽንኩርትማ በ30 ብር እየሸጥኩልህ አይደል እንዴ አለኝ። ከዛ ይባስ እየተናደድኩኝ በቃ እዚህ ሀገር የሚያስብ ሰው የለም ማለት ነው። ሁሉም ሰው ሆዳምና ገብጋባ ነው ማለት ነው። ምን አለ አሁን ለዳው እንኳን ብታስቡ ብዬ ማንባረቅ ጀመርኩ። ከውስጤ ከየት የመጣ ንዴት እየገነፈለ እንደሚወጣ አላውቅም። ሽምቅቅ አለች፣ አፈረች። ተው በቃ ችግር የለውም ተው እንሂድ። ወይኔ ልክፈል ጮኩባት ጭራሽ። ዝም በይ አንቺ ማን ስለሆንሽ ነው አንቺ የምትከፊው? እኛ እኮ እንደ ህዝብ አፋችንን ስለምንዘጋ ነው ማንም እየመጣ እዚህ ላያችን ላይ ሽንቱን የሚሸነው። የ30 ብር ሽንኩርት በ40 ብር ፌስታል ልስጥ ሲለኝ ዝም እንድለው ነው የምትጠብቂው? ክፍት ሲላት አየሁ ፊቷ። የውርደት ስሜት ተሰማት። ጥላኝ ሄደች። ስሚ ቅድስት ነይ እንጂ አንቺ ቅድስት። ቀጥ ብላ ሄደች። በዚህ በፌስታል ዋጋ ከስንት ጊዜ በኋላ ላገባት እምመኛትን ሴት ፈርስት ዴት ላይ ነጠቀኝ። ምናልባት ሰከንድ ዴት ድጋሚ ሊኖረን ይችላል። ግን ቢሆንም እሷን ያጣሁበት መንገድ ስቲል እንደ እግር እሳት ያንገበግበኛል። ህግ ስናወጣ ማንን ሊጎዳ ይችላል የሚለውን ብናስብ መልካም ነው ለማለት እወዳለሁ።
ህሊናችንስ እንዴት ነው? የምንበላውን ነገር በርካሽ ገዝተን የምንበላውን ምግብ የምንይዝበትን ዕቃ በውድ መግዛት እንዴት ይፈቅዳል? ለማምረት ለፌስታል ከሚወጣው ማቴሪያል አሁን ያሉት ባጎች የሚወጣባቸው ማቴሪያል ውድ ስለሆነ ነው? አልገባኝም። ይሄንን የምታውቁ ሰዎች ሐሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ያጋጠመኝ በፌስታል ጉዳይ ያጋጠመኝ ታሪክ ይሄን ይመስላል። ከተመቻችሁ ላይክ አድርጉት። ይጠቅማችኋል፣ ያዝናናችኋል፣ ትምህርት ይሰጣችኋል ብላችሁ ለምታስቡ ሰዎች ሼር አድርጉላችሁ። የእናንተንም ሐሳብ ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላም።